አስቸኳይ ማስጠንቀቂያ ለወላጆች ልጆች ሊን እያሉ የሚጠጡት ፋሽን ሳይሆን የመቃብር መንገድ እንደሆነ ስንቶቻችሁ ታውቃላችሁ? ዛሬ በትምህርት ቤቶችና በቲክቶክ እንደ ቀልድ እየተስፋፋ ያለው ይህ አደገኛ መርዝ ታዳጊዎችን በቁም እየበላቸው ነው። ታዳጊዎችና ወጣቶች በስፕራይት ሃይላንድ ውስጥ ቀይ መጠጥ ይዘው ካያችሁ እባካችሁ ዝም ብላችሁ አትለፏቸው። ነገሩ ሊን ይባላል። ለሳል ተብሎ የሚታዘዝ ሽሮፕን ከለስላሳ መጠጥ ጋር በመቀላቀል የሚዘጋ መርዝ ነው። እነዚህ ሽሮፖች ውስጥ ኮኬን የተባለ ንጥረ ነገር አለ። ኮኬን ደግሞ ከሄሮይን ጋር የሚመደብ በከባድ ሱስ ተመድቦ ህይወትን የሚያጠፋ የዘር ነው። ይህ መጠጥ ዛሬ ፈታ ቢያደርጋቸውም ነገ ግን ሳምባን በማደንዘዝ መተንፈስን ያቆማል። የልብ ምትን በማቀዝቀዝም ለድንገተኛ ሞት ይዳርጋል። በሂደት ጉበትና ኩላሊትን ሙሉ በሙሉም ያከሽፋል። ስለዚህ ልጆቻችሁ ያለ ምክንያት እንቅልፍ የሚጫጫናቸውና አእምሮ የሚረብሽ ከሆነ ቆም ብላችሁ መርምሩ። የልጅ ነገር ብላችሁ ዛሬ ችላ የምትሉት ጉዳይ ነገ ጥቁር ልብስ እንዳያስለብሳችሁ ተጠንቀቁ። ይህን መረጃ ለብዙዎች እንዲደርስ ሼር በማድረግ እባካችሁ የበርካታ ወጣቶችን ህይወት እንታደግ።